ሰላም የኢትዮ ቲዩቶሪያል ቤተሰቦች እንዴት ናችሁ? በዛሬው ክፍለ ጊዜ ደግሞ የጂ+0 ቢልዲንግ ኮስት ኤስቲሜሽን እና ቢኦቢ ካቆምንበት እንጀምራለን። በዚህ ክፍለ ጊዜ የኮንክሪት ገተር ፎርምወርክ እና ብረት አሰራር እንዴት እንደሆነም ስለማሳያችሁ በደንብ ተከታተሉኝ። በባለፈው ክፍለ ጊዜ ምንድነው አይተን ያቆምነው? የኤሌቬሽን ኮለን ብረት ሰራን፣ ፎርምወርክ ሰራን፣ ኮንክሪት ሰራን። አሁን ቤቱ ጂ+0 ስለሆነ ቶፕ ታይ ቢም ላይ ደርሰናል ማለት ነው። ቶፕ ታይ ቢም እና ኮንክሪት ገተር አንድ ላይ ተያይዞ ነው የሚሰሩት። የነሱን እንዴት ነው የምንሰራው የሚለውን ቀለል ባለ መንገድ እናየው። አሁን ቶፕ ታይ ቢሙ ጋር ስንመጣ እዚህ ጋር ኤክስተርናል በውጭ በኩል የምናደርገው ፎርምወርክ አለ። እንደዚህ ዙሪያውን የምናስረው ማለት ነው። ዙሪያውን ስናደርገው ምንድነው ሴክሽኑ ጋር ስንመጣ የሁላችሁ ቶፕ ታይ ቢሙና ኮንክሪት ገተሩ አንድ ላይ ተያይዞ ነው ያለው። ቶፕ ታይ ቢማችን ደብዙ 20 አይደለ? ውድዙ ደግሞ 20 አይደለ? 20 በ20 ነች። ከዛ ኮንክሪት ገተራችን ደግሞ 40 ሳንቲም ወጣ ይልና ደብዙ 12 ሳንቲም አለን ማለት ነው። ስለዚህ አሁን ፎርምወርክ ለቶፕ ታይ ቢም ስንሰራ ከ20 ላይ 12 ሳንቲም ስንቀንስ 8 ሳንቲም ብቻ ነች ማለት ነው የምትቀረው። 8 ሳንቲም ብቻ ነው የምንሰራው። ቴክ ኦፉ ጋር እንምጣና ፎርምወርክ ለቶፕ ታይ ቢም 1.2 ቢ ጋር እንመጣለን ማለት ነው። ቴክ ኦፍ ኤክስተርናል ብለናል። ዙሪያው ላይ ነው የምንሰራው። ዙሪያው ላይ እቺን ከዚህ እንደዚህ ነው የምንዞረው። እንዲህ ሙሉ ቤቱን ኤክስተርናል ከዚህ ቢም ጋር ተያይዞ ኮንክሪት ገተር 40 ሳንቲም ወጣ ያለ 40 ሳንቲም ወጣ ያለ ዙሪያው ላይ ሙሉ ዙሪያው ላይ ፍሳሹን መተን ቼክ ማድረግ እንችላለን። ፍሳሹን እዚህ ጋር መተን ቼክ ማድረግ እንችላለን። ያው በዚህ ሁሉ አቅጣጫ ነው ፍሳሹ ያለው። ወደዚህ የሚመጣው እዚህ ጋር ኮንክሪት ገተር 40 ሳንቲም ወጣ ያለ እዚህ ጋር ነው የሚወጣው። ወደዚህም ፍሳሹን የምናወጣው ወደዚህ ነው። ዙሪያው ላይ ኮንክሪት ገተር አለ፣ በዚህ በኩልም ኮንክሪት ገተር አለ። ስለዚህ ኮንክሪት ገተሯን የምንሰራው የቶፕ ታይ ቢማችን ቦተም ላይ ስለሆነ ከቶፕ ታይ ቢሙ ቦተም ላይ 12 ሳንቲም ስንቀንሰው ከላይ 8 ሳንቲም ብቻ ይቀረናል ማለት ነው። ዙሪያውን እንደምረው ፔሪሜትሩን ስንደምረው 12 ሲደመር 12 ሲደመር 13.1 ሲደመር 13.1 ነው። 50.2 ሜትር ይመጣል ማለት ነው። ዴብዙ ደግሞ የቶፕ ታይ ቢማችን ዴብዝ ፎርምወርክ የምናፍነው ስንት ሳንቲም ብቻ ነው ያለኝ ማለት ነው? 8 ሳንቲም ነው። 0.08 ማለት ነው። እዚህ 4.02 ሜትር ስኩዌር ፎርምወርክ ለቶፕ ታይ ቢም በውጭ በኩል ያስፈልገኛል ማለት ነው። ኢንተርናል ጋር ስንመጣ አሁን ኢንተርናል ብለን ለከፋፈል ነው። ኢንተርናል አሁን በዚህ በውጭ የምናስራትን 8 ሳንቲም የኮንክሪት ገተሩን ሳንጨምር ማለት ነው። አሁን ውስጥ ለውስጥ እንደዚህ የሚመጡትን እየደማመርን እንሄዳለን ማለት ነው። ከፈለግን በአክሲስ እንከፋፍላቸዋለን። ኦን አክሲስ 1 2 3 and 4 ኦን አክሲስ 1 2 3 4 ኦን አክሲስ 1 2 3 4 ከዚህ እስከዚህ ስንት ነው? እዚህ ጋር ወደዚህ ነው የሚወጣው ማለት ነው። እዚህ ጋር ኮሎኑና ቢሙ እኩል ስለሆነ ችግር የለውም። እዚህ ጋር እቺ 5 ከ90 ነች። 5 ከ90 ላይ 20 ስንቀንሰው ስንት ነው? 5 ከ70 ነች። ከዚህ እስከዚህ ያለው 5 ከ70 ነው ማለት ነው። ወደዚህም 5 ከ70 ነች። 5 ከ70 is equals to 5.7 ሲደመር 5.7 ከዛ ዴብዙ አሁን በውስጥ በኩል ዴብዙ ምንድነው የሚሆነው ማለት ነው? በውስጥ በኩል 20 ሙሉ ነው ማለት ነው የሚሆነው። በውስጥ በኩል ይሄኛው ወደ ውጭ ነው የሚወጣው። ገተሩ ወደ ውጭ ስለሚወጣ በውስጥ በኩል ግን ሙሉ 20 እቺኛ 20 እንወስዳታለን ማለት ነው። በውስጥ በኩል ፎርምወርኩን ስናፍነው በቢሙ እኩል ነው ማለት ነው። ምክንያቱም ኮንክሪት ገተሩ ወደ ውጭ በኩል ስለሚወጣ ማለት ነው። ስለዚህ ዴብዙ ስንት ነው የሚሆነው ማለት ነው? ዴብዙ 0.2 ይሆናል ማለት ነው ለፎርምወርካችን የምንጠቀመው። ስለዚህ የዚች አይነት ስንት አለችኝ ማለት ነው? እቺ አንድ ወደዚህ ስንመጣ በዚህ በኩል አንድ አለኝ አክሲስ 2 ላይ በዚህ በኩል የምናፍነው ፎርምወርክ አለ። በዚህ በኩል በሁለቱም በኩል ማለት ነው አለኝ። በዚህም በሁለቱ በኩል። እዚህ ጋር ግን በውጭ በኩል ስለወሰድን አንደኛውን አንድ ብቻ ነው ኢንተርናል ያለኝ። አክሲስ 1 ላይ ኢንተርናል አንድ አለኝ። አክሲስ 2 ላይ ኢንተርናል 2 አለኝ በሁለቱ በኩል ስለምናፍነው ማለት ነው። አክሲስ 3 ላይም እንደዛው ኢንተርናል በሁለቱ በኩል አለኝ። አክሲስ 4 ላይ ደግሞ በውጭ በኩል ቅድም ሰርተናል በውስጥ ነው የሚኖረው ማለት። ስለዚህ እንቁጠረው 1 2 3 4 5 6
6 አለኝ ማለት ነው። ሌንግዙ ስንት የሆነ 5.7 ሲደመር 5.7 ያ ማለት 11 ከ40 የሆነ ከዚህ እስከዚህ ቁመቱ 11 ከ40 ነው። እዚህም 11 ከ40 ነው። እዚህም 11 ከ40 ነው። እዚህም 11 ከ40 ነው። ስለዚህ ስንት ነው ብዛቱ? 1 2 3 4 5 6 ጣውላ ነው ማለት ነው የሚያስፈልገኝ። 6 አይደለም እዚህ ጋር ነው 6 ነው የሚያስፈልገኝ። 6 is equals to ስንት ነው? 5.7 ሲደመር 5.7 0.2 ማለት ነው። 0.2 ስንት 13.68 ካሬ ያስፈልገኛል ማለት ነው። አሁን ደግሞ በዚህ በኩል እንምጣ። በአክሲስ ABC በኩል እንምጣ ማለት ነው። ኦን አክሲስ AB and C ABC ጋር ስንመጣ አሁን እዚህ ጋር አሁንም በውጭ በኩል ወስደናል ፎርምወርክ፣ በውስጥ ግን አለኛ አንድ ያቺ። በዚህም እዚህ ጋር አክሲስ B ላይ ደግሞ በዚህ በኩል እንደሚናፍነው ፎርምወርክ አለ፣ በዚህ ደግሞ እንደሚናፍነው ፎርምወርክ አለ። እንደገና ደግሞ C ጋር ስንመጣም በውጭ በኩል ስለወሰድነው በውስጥ እስከዚህ የሚናፍነው ፎርምወርክ አለ ማለት ነው። ከዛ እዚህ ጋር 4 ከ30 ነው። 4 ከ30 ላይ 20 ስንቀንስ ስንት ይሆናል? 4 ከ10 ይሆናል ማለት ነው። is equals to 4 ከ10 ሲባዛ ስንት? 4 ከ10 ነው። ሁሉም ስፓኖቹ 4 ከ10 ናቸው በዚህ በኩል ያለው ማለት ነው። 4 ከ30 ላይ 20 ስንቀንስ 4 ከ10 4 ከ10ን በስንት እናብዛው? 1 2 3 ሲባዛ በ3 ስንት ነው ማለት ነው? 12 ከ30 ነው ማለት ነው ያለኝ። አሁንም ዴብዙ ስንት ነው ማለት ነው? በውስጥ በኩል ከቢም እኩል ነው ፎርምወርክ የሚያስፈልገኝ ማለት ነው። ዴብዙ 20 የሆነ 0.2 አጠቃላይ ስንት አለኝ ማለት ነው? 1 2 3 ለቢ ብቻ ነው በሁለቱ በኩል የምናፈነው። በዚህ በኩል በውጭ በኩል ስላፈንን በውስጥ በኩል ያለችውን እንወስዳለን። በውስጥ በኩል 1 እዚህ ጋር ደግሞ 1 2 እዚህ ጋር 3 ስንት ሆነ ማለት ነው? 3 4 ማለት ነው። 4 እዚህ ጋር 1 እዚህ ጋር 2 እዚህ ጋር 1 4 አለኝ ማለት ነው ብዛቱ። ከዛ 9.84 ሜትር ስኩዌር ያስፈልገኛል። አሁን ኤክስተርናል እና ኢንተርናል ጨረስን። አሁን ደግሞ የምንሰራው ምንድነው ማለት ነው? ቦተም ነው ማለት ነው። ቦተም በውስጥ በኩል ከስር የምናፍነው ፎርምወርክ ማለት ነው። ኢንተርናል ሰርተናል ABC ላይ ቦተም ስንሰራ አሁንም ቦተም አክሲስ 1 2 3 4 ተመሳሳይ ይሆናል ማለት ነው። ኮፒ ፔስት። እሺ እቺን 1 2 3 ላይ እናደርጋለን። ከዛ በኋላ ምንድነው አሁን 5 ከ7 አለኝ። ከዚህ እስከዚህ 5 ከ7 ከዚህ እስከዚህ 5 ከ7 ምንድነው የምናደርገው? ከዚህ እስከዚህ ከስር እናደርጋለን ፎርምወርክ። ከዚህ እስከዚህም ከስር እናደርጋለን። ከዚህ እስከዚህም ከስር ከዚህ እስከዚህም ከስር ከዚህ እስከዚህም ከስር ከኢንተርናሉ ጋር ተመሳሳይ ይሆናል ማለት ነው። ምንም ለውጥ የለውም። is equals to ብለን ከፈለግን 5 ከ7 ሲባዛ በ2 እናደርገውና 11 ከ4 11.4 ብዛቱ ግን ስንት ነው? 1 ኢንተር ቦተም 2 እዚህ ጋር ከስር አለኝ፣ 3 እዚህ ጋር አለኝ፣ 4 አለኝ ማለት ነው። 4 0 ነጥብ ስንት ነው የሚሆነው ማለት ነው? ቶፕ ታይ ቢማችን 20 በ20 ስለሆነች ዊድዙ 0.2 ይሆናል። 9.12 ካሬ ያስፈልገኛል ማለት ነው። ሆም የቱ ጋር ነው? ከዛን እንደገና ደግሞ እንምጣና እዚህ ጋር ከኤቢሲ በኩል ደግሞ አሁንም ቦተም አለኝ፣ ቦተም ከስር አለኝ፣ ቦተም አለኝ ከውስጥ ምናፍነው ፎርምወርክ ማለት ነው። እሱም ሌንግዙ ከዛኛው ጋር እኩል ነው የሚሆነው። እዚህ ኳልቱ ብለን ከፈለግን 4 ከ10 ሲባዛ በ3 ማድረግ እንችላለን። 12.3 ይሆናል። ዊድዙ 0.2 ነው። ብዛቱ ግን 1 ቦተም አለው፣ 2 ቦተም አለው፣ 3 ቦተም አለው ማለት ነው። 3 ስንት ሆነ? 7.38 ይሆናል ማለት ነው። 7.38 ፎርምወርካችንን የቶፕ ታይ ቢሙን ጨረስን ማለት ነው። የቶፕ ታይ ቢሙን ጨረስን። ኦኬ እቺን ደግሞ እንደለመድነው እንለያት። ቶፕ ታይ ቢም ፎርምወርክ ሰርተናል። ከዛ ወደ ብረት ነው የምንሄደው።
ወደ ብረት ነው የምንሄደው። ሆም ጋር እንምጣ። እሺ ከዛ ሱፐር ስትራክቸር ብረት ጋር እንምጣ ማለት ነው። ሱፐር ብረት ጋር ስንመጣ ኮንክሪት ገተር ቶፕ ታይ ቢም ባለፈው ሰርተን ያቆምነው ሰርተናል። ቶፕ ታይ ቢም ቼክ ማድረግ እንችላለን። ያው ቶፕ ታይ ቢም ፎርም ወርክ ኦን አክሲስ 1 2 3 4 ብረት ማለት ነው። 1 2 3 4 ያው 1 2 3 4 ሲሆን ከላይ ስንት ነው? 9.47 ባለ 12 ብረት ነው። ከዛ ብዛቱ 3 ነው። ስንት አለኝ? አጠቃላይ 4 ቢም ነው ያለኝ ማለት ነው የዚህ አይነት። እንደገና ደግሞ ቀጥሎ እዚህ ጋር 3 ባለ 12 ነው። 3.57558 አድርጎታል። ብዛቱ ብረቱ የሚያስፈልገኝ 3 ነው። ከዛ ደግሞ አጠቃላይ ስንት ነው ያለኝ? 4 አለኝ ማለት ነው። ሰርተናል። ስለዚህ አሁን ቀጥታ ወደ ኮንክሪት ወርክ ነው ማለት ነው የምንሄደው። ኮንክሪት ወርክ ቶፕ ታይ ቢም ፍሎር እንትን ቢም የለንም ምክንያቱም G+0 ስለሆነ ማለት ነው። ይሄንን ዲሌት እናደርገዋለን። ቶፕ ታይ ቢም ጋር እንምጣ ማለት ነው። ቶፕ ታይ ቢም ጋር ስንመጣ ቶፕ ታይ ቢም = ብዬ ሱፐር ላይ ስያሜ የሰጠነው ስላለ ችግር የለውም። ይሄንን እናምጣው። እቺ 1 2 3 4 ላይ ያለችውን እናምጣት። ከዛን ሌንግዙን ስንወስድ እንዴት ነው የምንወስደው? ሙሉ ሌንግዝ ነው ማለት ነው። 1 2 3 4 ኮለናችንን ስንሰራው በስንት ነው ቁመቱን የሰራነው? ኮለን 3 ከ10 አድርገን ነው የሰራነው። ምክንያቱም ኤሌቬሽን ጋር ስንመጣ ኤሌቬሽን ላይ 3 ከ30 ነው። ኮለናችንን 3 ከ10 ላይ አድርገን ቢሙን ቶፕ ታይ ቢሙን ቀንሰን ስለሰራን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ቴክኦፋችን ጋር እንምጣና ቴክኦፍ ጋር መጀመሪያ እቺን አይተሙን እናስተካክለው። ኮንክሪት ወርክ ቶፕ ታይ ቢም የቱ ጋር ነው ያለው? ፎርም ወርክ ፕሮቫይድ ፎርም ወርክ ይሄው ኮንክሪት ወርክ ቶፕ ታይ ቢም 1.1 ቢ ላይ ነው ያለው። 1.1 ቢ ማለት ይችላልው ማለት ነው። ከዛን 1 2 3 4 ጋር ስንመጣ ሙሉ ወጥ አድርገን ነው የምንለካው 12 ሜትር ማለት ነው። ሙሉ 12 ሜትር ኮሎናችንን 3 ከ10 ላይ ስላቆምን ማለት ነው። ስንት ነው ማለት ነው? 12 ሜትር። ብዛቱ ስንት ነው? 1 2 3 4 ቢም አለኝ ማለት ነው። 4 ቢም አለኝ። ፎርም ማነው ቢማችን? ሳይዙ 0.2 በ0.2 ነው። 10 ሲቀነስ 1 2 3 4 ጊዜ 0.2 ወጥ አድርገን ስለሰራ ነው ማለት ነው። 12 ከ30 ይሆንና 20 ነው። ብዛቱ ስንት ነው? 3 አለኝ ማለት ነው። 1.48 ሜትር ኪዩብ ኮንክሪት ያስፈልገኛል። በቃ ጨረስኩኝ ማለት ነው። ሌሎቹን ማጥፋት እችላለሁ። ይሄ አያስፈልገኝም። ዲሌት አደርገዋለሁ። ከዛ እንደለመድነው ደግሞ በከለር እንለየው። ሆማችን ጋር እንምጣና ከለር እንስጠው። ኦኬ። ከዛ ኮንክሪት ወርክ ከሰራን በኋላ የቶፕ ታይ ቢሙን ፎርም ወርክ ሰርተናል፣ ብረት ሰርተናል፣ ኮንክሪት ወርክ ሰርተናል። አሁን የኮንክሪት ገተር ነው ማለት ነው የምንቀጥለው። ተያይዞ አንድ ላይ ነው ያለው። አንድ ላይ መስራት እንችላለን፣ ግን እንዲገባን ብዬ ነው የለየሁት። ፎርም ወርክ ነው። አሁን በኦርደሩ መሰረት ምን ይሄድ ከሆነ ፎርም ወርክ ለኮንክሪት ገተር እንስራው። ለወተር ታንከር ቢም ሳይሆን ለኮንክሪት ገተር አንድ ላይ ከቶፕ ታይ ቢሙ ጋር መስራት እንችላለን፣ ግን ግልጽ እንዲሆንልን ማለት ነው። አሁንም ምንድነው የምናደርገው? ኮንክሪት ገተራችን ዙሪያውን ነው የሚዞረው። በዚህ ጋር በደንብ ተከታተሉኝ። ዙሪያውን ሙሉ ይዞራል ማለት ነው ኮንክሪት ገተራችን። ስለዚህ ምንድነው የምናደርገው? አሁን በዚህ በኩል ሌንግዝ ስንት አለኝ? 13 ከ10 አለኝ ማለት ነው። ኮንክሪት ገተር ፎርም ወርክ ኮንክሪት ገተር አይተም ነምበራችንን እናምጣው። ኮንክሪት ገተር C 1.2 C 1.2 C ኤክስተርናል ነው። ያው ችግር የለም ኤክስተርናል
ኤክስተርናል ስንል አሁን እዚህ ጋር 40 ሳንቲም ወጣ ያለው ማለት ነው። ከዛ ወደዚህ ግን 40 አለኝ ማለት ነው። አሁን 13 ከ10 በኩል ስንለካው 13 ከ10 አለኝ፣ በዚህ በኩል 40 ወጣ ይላል፣ በዚህ በኩል ደግሞ 40 ወጣ ይላል ማለት ነው። ስለዚህ 13 ከ10 ኤክስተርናል ኢዝ ኢኳልስ ቱ 13.9 ማለት ነው። 13.9 ሲባዛ በ2 ሲደመር 12.8 ሲባዛ በ2 ሜትሩ እንደዚህ ይመጣል ማለት ነው። ኤክስተርናል አሁን ገተሩ ጋር እንምጣና ያው እዚህ ጋር 12 ሳንቲም ነው ማለት ነው። ደብዙ እቺን ነው እየሰራን ያለነው። እቺኛዋን በውጭ በኩል እያፈንን እየዞርን ነው ማለት ነው። እቺን ተከትለን ዙሪያውን የቤቱን ጠርዝ ተከትለን ገተሯን እያፈንን እየሄድን ነው። 12 ሳንቲም ማለት ነው። በውጭ በኩል እያፈናት ነው። ስንት ነች ማለት ነው? 0.12 ትሆናለች። ብዛቱ ስንት ነው? 1 ነው። ቀደም ብዛቱን ስንት አድርገናል? ቶፕ ታይ ቢሙን ስንሰራው ብዛቱ እዚህ ጋር 1 ነው የሚሆነው። ምክንያቱም ሙሉን ፔሪሜትሩን ስለደመር ነው ማለት ነው። ኮንክሪት ገተር ላይም እንደዛው 53.4 ይሆናል። ቢም ላይ ሲሆን ደግሞ 50.2 ሆነ። 40 ተጨምሮበት ነው የወጣው ማለት ነው። ከዛ አሁን ቦተም ነው የሚቀረኝ ማለት ነው። እዚህ ጋር የኮንክሪት ገተሯን ፎርምወርክ ስንሰራት በዚህ በኩል እንዲደምረን አንድ ላይ እንደዚህ አድርገን እንዲመተን 40 ወደዚህ 40 ላይ ሲደመር 12 ሳንቲም አድርገን መስራት እንችላለን። 12 ሳንቲም አድርገን መስራት እንችላለን። ግን እንዲገባን ያህል ቦተም አድርጌ ልስራው። ቦተም አድርጌ ሲሰራ ቦተሙ በዚህኛው በኩል ስንት ይሆናል ማለት ነው? በዚህ በኩል ቦተም ሲሆን በ13 ሜትሩ በኩል ሙሉውን እንውሰደው። ቦተም እዚህ ኳሊስቱ 13 ከ10 ሲደመር 0.8 ያ ማለት 13.9 13.9 ሲባዛ በ2 ሲደመር በ12 ሜትሩ በኩል ደግሞ ምንድነው 40ውን በዚህ በኩል ሙሉ ስለያዘ በዚህም 13 ለ40 ሴንቲሜትሩን ለ13 ከ10 ስለሰጠን አሁን 12 ሜትር ብቻ ነው ማለት ነው የሚቀረን። 12 ሲባዛ በ2 ቦተም 51.8 ሜትር አለኝ ማለት ነው። ከዛን ዊድዙ ስንት ነው የሚሆነው ማለት ነው? 40 ሳንቲም። ዊድዙ ስንት ነው? ከዚህች እስከዚህ 40 አለኝ ማለት ነው። 0.4 ታይምሲንግ 1 ነው ማለት ነው የሚያስፈልገኝ። ስለዚህ አጠቃላይ 27.13 ሜትር ስኩዌር ፎርምወርክ ለኮንክሪት ገተር እፈልጋለሁ ማለት ነው። ኦኬ አሁን ደግሞ ወዴት ነው የምንመጣው? ወዴት ነው? ብረት ለኮንክሪት ገተሩ ብረቱን እንዴት ነው ኳንቲቲውን የምናወጣው የሚለውን እንየው ማለት ነው። ሱፐር ሪኢንፎርስመንት ከኮንክሪት ገተር ጋር እንምጣ። ኮንክሪት ገተር ስንመጣ አሁን ዲቴይሉን ይዩት። ዲቴይሉን ስታዩት አሁን ቢ ብሎ ስያሜ የሰጣቸው ብረቶች ከላይ 3 ብረት ከታች ደግሞ የቶፕ ታይ ቢሙን ብረት ሰርተናል ከዚህ በፊት። ከላይ 3 ከታች 3 አድርገን ሰርተናል። እዚህ ጋር ደግሞ አሁንም ኮንክሪት ገተሩ ከላይ 3 ከታች 3 አለው ይላል። ከዛ እቺ ስታፋው ደግሞ እንዴት ነው የሚሰራው ይላል። ይሄው ስታፋው በዚህ ቅርጽ ነው የሚቀመጠው የኮንክሪት ገተሩ። ፒክቸር ላይ ያሳያችኋለሁ እሱ። አሁን እዚች ጋር ፒክቸር ላይ ሲታዩት አሁን ይኸውላችሁ የኮንክሪት ገተሩ እቺ እንደዚህ ዞራ እንዲዞራ እንደዚህ እንዲምትታጠፈው ብረት ነች ማለት ነው። ለኮንክሪት ገተራችን የምንሰራው ስታፋ አሁን ላይ ፒክቸር ላይ አሁንም ቢዩት። ይሄው ቶፕ ታይ ቢሙ እዚህ ጋር ቀጥታ ሄደው ቶፕ ታይ ቢም ነው። እቺ እንዲመታ እዚህ ጋር ከስር እንደታጠፈች ትታያለች። እሷን እንደዚህ ዞረን እንዲስንመጣ እንደዚህ መተን እንዲምትታጠፈው ብረት ማለት ነው። የሷን ዲቴል ነው የምንሰራው። ስለዚህ ምን እናርጋው? ባለ ስንት ነው ብረቱ የሚታጠፈው ብረት? ይሄ ስታፋው ማለት ነው። ስታፋው ባለ 10 ነው። ባለ 10 ነው። ከዛ ደግሞ ሜሹን እንስራው ስር ሆኖ እነዚህ ቢቢዬ ቅድም ያሳየዋችሁ ማለት ነው። ቢ ከላይ 3 ከታች 3 ነው የምናረጋው ማለት ነው። ባለ 10 ነው። በየ ስንት ነው? በየ 170 በየ 17 ሲሲ ይቀመጣል ማለት ነው። ሌንግዙ ግን ቫሪ ያደርጋል። ሌንግዙን
እንዴት ዲተርማይን እናደርጋለን የሚለውን ዝም ብዬ እዚህ ጋር ስኬች ያረኩት አለ እሷን ማየት እንችላለን ለምሳሌ በዚህኛው በአክሲስ 1 እና በአክሲስ 4 በኩል ተመሳሳይ ስለሚሆን ሌንግዙ 12 ሜትር በኩል ማለት ነው አሁን በዚህ ቀጥታ ከመጣን አንድ ብረት 12 ሜትር ነው ቁመቱ 12 ሜትር አንዷን ብረት ማስቀመጥ እንችላለን ለምሳሌ እዚህ ጋር ሰርቼላችኋለሁ 12 ሜትር አስቀመጥኩኝ ግን ወደዚህ 40 ስለሚወጣ 12 ከ80 ነው የሚመጣው ብረቱ ደግሞ 12 ሜትር ቁመት ስላለው መጀመሪያ 12 ሜትር እንውሰድና የቀራውን 12 ከ80 ስለሚሆን 0.8 አረግንና ላፕ ሌንግዝ ወደዚህ ጨመርነው ኦቨርላፕ 50 ታይምስ ዲ አረግ ነው የወሰድኩት እኔ ስለዚህ 1.3 ላፕ ሌንግዙን ጨምሮ 0.8 ሲደመር 0.5 1.3 ይመጣል ማለት ነው ስለዚህ አንዷ ብረት 12 ሜትር ላይ እዚች ጋር መጻፍ እንችላለን አሁን አክሲስ ኤ አይደለም ከፈለግን በሬር እና በፍሮንት ሳይድ ብለን መጻፍ እንችላለን ወይንም አክሲስ 1 እና አክሲስ 4 ብለን መጻፍ እንችላለን አክሲስ along axis 1,4 10 ባለ 10 ነው ብረቱ ባለ 10 መጀመሪያ 12 ሜትር ወሰድን እንደገና አሁንም ባለ 10 ነው ስንት ነው 1.3 ወሰድን ከዛ ይሄ ምንድነው ነምበር ኦፍ ባር ነው ስንት ብረት ነው ያለኝ ስንት ብረት ነው የሚያስፈልገኝ ኮንክሪት ገተር እዚጋ 12 ሜትር አለኝ ብዛቱ ስንት ነው የሚያስፈልገኝ ከላይ 3 ከታች 3 ነው የሚያስፈልገኝ እዚህ ጋር አሁን ከላይ 3 ዲቴሉ ጋር መተን ስናየው እዚች ጋር ይሄው ከላይ 3 ከታች 3 በአክሲስ 1 በኩል ከላይ 3 12 ሜትሩን ተከትለን 3 ብረት ከላይ እንደገና ደግሞ ከስር 3 ብረት እናደርጋለን ቀደም ፒክቸሩ ላይ እንዳሳየኋችሁ ማለት ነው ከላይ ቀጥታ 3 ብረት ይመጣል ከታችም አሁንም 3 ብረት አለ ማለት ነው እሱን ተከትሎ ኦኬ ስለዚህ ብዛቱ አጠቃላይ ስንት ነው ማለት ነው 3 is equals to no is equals to 3 ሲደመር 3 ሲባዛ በ4 3 ሲባዛ ወይንም 3 እናርገውና 3 አርገን ብዛቱን 3 ሲባዛ 3 በሁለት በኩል ስለሆነ በአክሲስ 1 እና 4 በኩል ስለሆነ ስንት ይሆናል ማለት ነው 4 ይሆናል ይሄም 4 ይሆናል 4 ብረት እቺ 12 ሜትር 4 ብረት ያስፈልገኛል 12 ሜትሯ እቺ ብረት አለች ከላይ ከስርም አለች እቺ 1 ከ30 ከላይ አለች ከስርም አለች በተቃራኒው በዚህ በኩልም እንደዛ ስለሚሆን ማለት ነው 4 ያስፈልገኛል እንደገና ደግሞ በየ170 ነው አይደለ ስፔሲንጉ ስፔሲንግ ያላችሁ በየ170 ነው ያ ማለት 40 ለ0.4 0.4 ሲካፈል ለ0.17 is equals to 2.35 plus 1 ስናረጋት 3 ብረት ነው ማለት ነው የሚያስፈልገን 3 ብረት ነው የሚያስፈልገን ለዛ ነው 3 የሆነው ማለት ነው ከዛ አሁንም እንምጣ እዚህ ጋር ስኬች ስለሰራውላችሁ ችግር የለውም አሁንም ይሄንን ፖዚሽኑ ወይም ሎኬሽኑ አንድ አይነት ቦታ እንዳይሆን አድርጌ ነው የሰራሁት እንደዚህ ሲሆን አንድ አይነት ቦታ ላይ ከሚሆን በሚል ነው እንደዚህ አንዳንድ ሜትር እየራኩኝ የሰራሁት ማለት ነው ዝም ብለን ወጥ አድርገን ነው ከመናስራቸው ጥንካሬም ለምንም ለዚህ ያው ከዛ 1 ሜትር ወደዚህ ሪቅና አሁን ደግሞ የኛው ስንት ሜትር ይሆናል 11 ሜትር ባለ 10 ብረት 11 ሜትር ከዛ ብዛቱ 3 ነው 11 ሜትር ከዛ አሁንም 4 ነው ብዛቷ እንደገና ስንት ነው ባለ 10 ብረት ነው 11 ሜትሩ ጋር የምትደምረው 11 2.3 ላፕ ሌንግዙን 50 እየጨመርኩ እየሄድኩ ስለሆነ ማለት ነው 2.3
30 ብዛቱ 3 ብረት ነው። አጠቃላይ አሁንም 4 አለኝ ማለት ነው የዚህ አይነት። እንደገና እቺን እየጨመርን እንሄድ ግን ሌላ ደግሞ 10 በ10 ሜትር አረኩ 1 ሜትር ቀነስኩና 10 ሜትር ያረኩት አለ ባለ 10 አለኝ። ከዛ 10 ሜትር 3 ብረት ነው ባለ 10 ሜትር የሚያስፈልገኝ አጠቃላይ 4 ነው የሚያስፈልገኝ። 10 ስንት ነው የሚሆነው ማለት ነው 3 ከ30 እንደገና 3 ብረት አጠቃላይ 4 ያስፈልገኛል ማለት ነው ባለ 10 እቺን ድራግ ያረግን እንሄዳለን። ባለ 10 ብረት መሆኑን ቼክ እናደርጋለን ማለት ነው። ስለዚህ በሌፍት እና በራይት ወይም በአክሲስ 1 እና 4 ላይ ያለውን ጨረስን ማለት ነው። አሁን ደግሞ በሌፍት እና በራይት ሳይድ እዚህ ጋር የሚሆን ሰርቼላችኋል። 13 ከ10 ሲሆን ወደዚህ 40 ወደዚህ 40 ስለሚሆን 13 ከ90 ነው የሚሆነው። መጀመሪያ አንድ ብረት ደግሞ ቁመቱ ስንት ሜትር ነው 12 ሜትር ስለሚሆን 12 ሜትር ላይ 1 ከ30 አለኝ አይደል 1 ከ90 አለኝ። ከዛ ላፕሌንግዙን 50 ስንደምርበት 2 ከ40 ይሆናል ማለት ነው። እቺኛዋን 2 ከ40 እናረጋለን። እንደገና 10 ብረት ባለ 10 12 ሜትሩን አንድ ዙር ወሰድኩ 3 ብረት አለኝ። እንደገና 4 ያ ማለት የዚህች ብረት አንድ ከላይ አለች አንድ ደግሞ ከስር አለች። በተቃራኒው በኩል ተመሳሳይ ስለሆነ ሌንግዙ ማለት ነው። እንደገና ባለ 10 ሌንግዙ 2 ከ40 3 ብረት ያስፈልገኛል። አጠቃላይ 4 ነው የሚያስፈልገኝ። እንደገና አሁንም አንዳንድ ሜትር እየቀነስን እንሂድ። አንዳንድ ሜትር 11 ሜትር አድርጌ ልውሰደው። ባለ 10 11 ሜትር 3 ብረት ያስፈልገኛል። ብዛቱ 4 ነው። እንደገና ባለ 10 11 1 ሜትር ስንጨምርበት ስንት ሆነ 3 ከ40 ሆነ። 3 ከ40 11 ሲደመር 3 ከ40 13 ከስንት ነው የሚመጣው 14 ከ40 ነው የሚመጣው። ያ ማለት 14 ከ40 13 ከ90 ላይ 80 መደመር ማለት ነው። እንዴት ነው ቼክ እናድርገው። 13 ከ10 አለኝ ሲደመር 0.8 ሲደመር 0.5 14 ከ40 0.5 ላፕሌንግዝ ስለሆነች ማለት ነው 3 እንደገና 4 ብረት ያስፈልገኛል። እንደገና ደግሞ አሁንም 1 ሜትር ወደዚህ የቀነስኩ ነው 10 ሜትር ላይ አስረዋለሁ ማለት ነው። 10 ሜትር 3 ባለ 10 ሜትር እንቁረጠው ባለ 3 ብረት ከዛ ብዛቱ 4 ከ10 ጋር የምትደመረው ማን አለች 10 ደግሞ ስንት ይሆናል 4 ከ43 4 ቢሆን አሪፍ አድርገን እንሰራዋለን ማለት ነው። አንድ ወጥ ፖዚሽን ላይ ከምናስራው እንደዚህ ከስጋት ነፃ ያደርገናል ማለት ነው። ኦኬ ይሄንን ካረግን በኋላ አሁን ደግሞ ስቲራፑን እንስራው። እንስራ ቅድም ያሳየኋችሁ ስቲራፕ እቺኛዋን ስቲራፕ እቺን ብረት ስንት ነች የምታስፈልገው የሚለውን እሷን እንስራ ማለት ነው። እነዚህን እንስራቸው። ኦኬ እሱን ለመስራት አሁንም ዲቴይሉ ጋር እንምጣና ይሄው ዲቴይሉ ጋር ስንመጣ ስንት ነች እሷም ባለ 10 ነው። ባለ 10 ሴንተር ቱ ሴንተር 150 ማለት ነው። ኤል ስንት ነች 1.595 እነዚህን ዙሪያዎችን ሲደምሯቸው እንደዛ ይመጣሉ። ስቲራፓ 1 ባለ 10 ነው። እሱም ባለ 10 ስንት ነው 1.595 ሌንግዙ ስቲራፓ እንዲታጥፋ የምትመጣው 1.6 ሜትር ነው የምትሆነው። ከዛ አሁን በዚህ በኩል 13 ከ10 አለኝ አይደለ እዚህ ጋር እንምጣ ራውንድ እናርጋው 13 ከ10 ሳይሆን 13 ከ10 ሲደመር 0.8 13.9 ነው ማለት ነው የሚመጣው ሲካፈል ለ0.15 ማለት ነው ሲባዛ በሁለት በኩል ስለሆነ ማለት ነው በሌፍት እና በራይት ሳይድ ስለሆነ 13.9 ሲካፈል ለ0.15 ሆነ ሌንግዙ 1.6 ነው 188 ያስፈልገኛል ማለት ነው። ወይንም እዚህ ጋር ምናልባት የካልኩሌሽን ኤረር እንዳይፈጥርብኝ 188
ብዛቱን እዚህ ጋር 2 አድርጌ ያበዛሁትን ማጥፋት እችላለሁ። እቺን አጥፍቼ እዚህ ጋር በ2 ማብዛት እችላለሁ። እንደገና ይሄም ኤስቲ ዋናው ያው ራሱ ስለሆነ ማለት ነው ባለ 10 አሁንም 1 ከ595 1 ከ60 ይሆናል። again በዚህ በኩል ደግሞ 12 ሜትር ነው ያለኝ። በ12 ሜትር በኩል ስታፎም የሚታሰረው በየ15 ሲሲ ነው ይላል። እዚህ ጋር ስንት እናርገው? 12.8 በየ15 ስንትም ኢንተር እናርገውና ብዛቱ ስንት ነው? 2 ነው። በፍሮንት እና በሬር ሳይድ ስላለን ማለት ነው። ይሄን ይመስላል። እዚህ ጋር ባለ 10 ጋር መጻፉን ምኑን ቼክ እናደርጋለን ማለት ነው። በኋላ ስንሰራው ከዛ ይሄ አላስፈላጊ ነው፣ ይሄንን እናጥፋው። ወተር ታንከር ቀጣይ ላይ ስለምና እሱን እናስቀምጣለን። ኦኬ along axis a comma c ይሄን ይመስላል እንግዲህ የኮንክሪት ገተር ብረት አሰራር እቺኛዋ ትመስላለች። ቀለል ያለ ስለሆነ ብዙ የሚያስቸግር ነገር የለውም። ከዛ ቴክኦፉ ጋር እንምጣና ኮንክሪት ገተራችንን ፎርምወርክ ሰራን፣ ብረቱን ሰርተናል። አሁን ደግሞ ኮንክሪት እንስራው። ወተር ታንከር የሚለውን እቺኛዋን ሲ ብለን ኮንክሪት ገተር እናርገው። ከዛ ኮንክሪት ገተሩን ሙሉ ዙሪያውን ሜትሩን እንውሰደው። ከፈለግን ደግሞ በየአክሲሱ መስራት እንችላለን ማለት ነው። በዚህ በኩል 13 ከ10 = 13 ከ10 ሲደመር 0.8 ወይም 13 ከ90 ሲባዛ በ2 ሲደመር ኮንክሪት ወርክ ስለሆነ ከዛ 40 በዚህ ከደመርን በዚህኛው በኩል 12 ሜትር ብቻ ይቀራል ማለት ነው። 12 ሲባዛ በ2 እዛ ይልዙ ስንት ነው? 0.4 ሜትሩ 51 ሜትር ነው። አንድ ነው። ከዛ ኮንክሪት ወርክ እዚህ ጋር ስንመጣ ግን በምንድን ነው የተቀመጠው? ሩፍ ገተር 12 ሰንቲም በሜትር ስኩዌር ነው ያለው። በሜትር ስኩዌር ኮንክሪት ገተር በሜትር ስኩዌር እናርገው። ከፈለግን በሜትር ኪዩብ ከሆነ ደግሞ 0.12 አድርገን ማስቀመጥ እንችላለን። 0.12 ብለን በሜትር ኪዩብ ማብዛት እንችላለን። ይሄ 1 ሲባዛ ይሄ ሲባዛ ይሆናል ማለት ነው። ሜትር ስኩዌር ሁሉ ፔሪሜትሩ ስለተሰራ ማለት ነው። ይሄ አያስፈልገኝም፣ ይሄንን አጠፋዋለሁ። እዛ ኮንክሪት ገተር ኮንክሪቱን ሰራው ማለት ነው። ኦኬ ይሄንን ይመስላል። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ኮሜንት ላይ አስተያየት ሀሳባችሁን አስቀምጡ። ስለሰማችሁኝ እጅግ አድርጌ አመሰግናለሁ።